ይሄን የመሰለ ጣፋጭና ስፖንጅ የሆነ ኬክ እንዴት እንደምንሰራ ነው ማሳያችሁ። በጣም በቀላል ግብአትና በቀላል አሰራር መንገድ ነው ማሳያችሁ። ይሄን ለመስራት የተጠቀምኩት 3 እንቁላል ነው። ከዛ በላይም መጨመር ትችላላችሁ፣ ግን 3 እንቁላል በቂው ነውና እንቁላሉን በደንብ አርጋችሁ ትመቱታላችሁ። መምቻውም ከሌላችሁ በኖርማል መምቻ መምታት ትችላላችሁ። ያን ያክል ለውጥ አይኖረውም። እና እንደዚህ ኮርፋት እስከሚያወጣና እንደዚህ ትንሽ ወፈር እስከሚል ከመታችሁት በኋላ እኔ የተጠቀምኩት 2 የቫኒላ ክዳን 2 ነው የተጠቀምኩት እና ስኳር በምትፈልጉት መጠን እንዲጣፍጥ ከፈለጋችሁ ብዙ ታረጋላችሁ። ማለት አነስተኛ ጥፍጥናም ከፈለጋችሁ ታሳምጡታላችሁና በውሃ ብርጭቆ 1 ብርጭቆ በውሃ ብርጭቆ 1 ብርጭቆ ዘይት ነው ያደረኩት እና ዘይቱን አድርጋችሁ ከመታችሁት በኋላ ዱቄቱን ወተት ታደርጋላችሁ። ግማሽ ኪሎ ወተት ነው ያደረኩት። ከዛ በኋላ ዱቄቱን እየጨመራችሁ ውፍረቱ መካከለኛ እስከሚሆን ድረስ እኔ እንደማሳያችሁ ቴክስቸር እስከሚያመጣ ድረስ ዱቄቱን እየጨመራችሁ ትመቱታላችሁና እንደዚህ በደንብ ከመታችሁት በኋላ ላይ 2 ማንኪያ ቤኪንግ ፓውደር ነው ያደረኩት። ዱቄቱን ጋር አብራችሁ ማድረግ ትችላላችሁ ቤኪንግ ፓውደሩን እና አንድ ላይ ትመቱታላችሁ። ከዛ ኦቭናችሁን በ180 ዲግሪ ቀድማችሁ ታሞቁታላችሁ። በደንብ መሞቅ አለበት እና ፓትራችሁን እንደዚህ በዘይት ከቀባችሁት በኋላ በደንብ በዘይት ካዳረሳችሁት በኋላ ሊጡን ታደርጋላችሁ። እንደዚህ የጋለ ኦቭን ውስጥ መክተት ነው። መብሰልና ለመብሰሉን ለማረጋገጥ እንደዚህ ሹካ አስገብታችሁ ስታወጡ ሊጥ ከሌለው በስሏል ማለት ነው። እንደዚህ አውጥታችሁ ትመገባላችሁ። አመሰግናለሁ።